ሰላም እንዴት ናችሁ? ዛሬ የምናየው ስርዓተ ነጥብ ወይም ስርነቱ ቃል የሚለውን እናያለን። እነዚህ ስርዓተ ነጥቦች በአፋን ኦሮሞና በአማርኛ አንዳንዶቹ ይለያያሉ። ለምሳሌ ያህል አንደኛ ላይ ያለው አሁን ጡቃ ስንል አንድ ነጥብ ንቁጥ ይዘት ይለዋል በአማርኛው። ይሄ ማለት አረፍተ ነገር መጨረሻ ላይ ገብቶ አረፍተ ነገሩ ማለቁን የሚደመድምልን ነው ጡቃ ማለት ወይም ፉል ስቶፕ የምንለው። አማርኛው አራት ነጥብ ነው። ስለዚህ ይለያል ማለት ነው። አራት ነጥብ ነው የምንጠቀመው ለአማርኛ። ይሄ ግን ሌሎች ተጨማሪ ጥቅሞችም ይኖሩታል። ለምሳሌ አንድን ነገር ቁጥር ለምሳሌ ቁጥር ከሙሉ ቁጥር እና ከሙሉ ቁጥር ቀጥሎ ያሉትን ደግሞ በነጥብ ማሳየት እንችላለን። ሌሎችም አሳጥረን ስንጽፍ ወይ ደግሞ የመሳሰሉ ነገሮችን ስንጽፍ ልንጠቀም እንችላለን። ሁለተኛ መለቶ ጋፊ ነው። መለቶ ጋፊ ስንል ደግሞ ያ ጥያቄ ምልክት ነው። ጥያቄን ለመጠየቅ የምንጠቀምበት ነው። ሁለቱም ጋር ተመሳሳይ ነው። ሶስተኛ ቆዱ ነው። ቆዱ ማለት ነጠላ ሰረዝ ነው በአማርኛ። ስለዚህ ይለያያል ማለት ነው። በአፋን ኦሮሞ ቆዱ ማለት ኮማ የምንለው ነው። በአማርኛ ግን ነጠላ ሰረዝ ነው የምንለው። ጥቅሙ ተከታትሎ የመጡ ሀሳቦችን ለይተን ለመጻፍ የምንጠቀምበት ነው ማለት ነው። ኢቲፉፋ ወይም ቱጡቃ አራተኛ ላይ ያለው ኢቲፉፋ ወይም ቱጡቃ ማለት 3 ነጥብ ወይም ነጠብጣብ የምንለው ነው ማለት ነው። እሱ ደግሞ ነገሮችን ዘርዝረን እንዳላለቁ ወይም ደግሞ ሌሎች የቀሩ እንዳሉ ለማሳየት ነጠብጣቡን እናስቀምጣለን። አምስተኛ ራጀፈና ሲሆን ቃል አጋነው እንለዋለን። ይሄ ደግሞ የምንጠቀምበት ሀሳቦቹ በጣም የሚደነቁ ሲሆን አረፍተ ነገሩ መጨረሻ ወይም ቃላቱ መጨረሻ ላይ መጠቀም እንችላለን ማለት ነው። መለቶ ወራቢ እንላለን። ስድስተኛ ላይ ያለው መለቶ ወራቢ። መለቶ ወራቢ ሁለት አይነት አለ። መለቶ ወራቢ ደቻ ድርብ የጥቅስ ምልክት እና መለቶ ወራቢ ቄንጤ ሲሆን ደግሞ ነጠላ የጥቅስ ምልክት ማለት ነው። ጥቅማቸው ይለያያል። ድርብ ወይም መለቶ ወራቢ ደቻ የምንለው አንድ ሰው የተናገረውን ሀሳብ እንዳለ ለማስቀመጥ ሲሆን መለቶ ወራቢ ቄንጤ ወይም ደግሞ ነጠላ የጥቅስ ምልክት በጥቅስ ምልክት ውስጥ ሌላ የሌላ ሰውን ሀሳብ ለማስቀመጥ እንጠቀማለን ማለት ነው። ሰባተኛ ተቁለሜ እንለዋለን። ተቁለሜ ማለት 2 ነጥብ ነው። እሱ ደግሞ የምንጠቀመው ሀሳቦቹን ለመዘርዘር ወይ ደግሞ የሌላ ሀሳብ ቀጥሎ ለመዘርዘር ለማስቀመጥ እንችላለን። ሌሎች ጥቅሞችም አሉት ግን ሃይላይት ነው እየተናገርኩ ያለሁት። ሰረዝ ደግሞ ወይ ሰረራ ስንል ያው ሰረረ ጥቃና ሰረረ ጉዳ ጭረትና አብይ ሰረዝ ተብሎ ለሁለት ይከፈላሉ። እነሱም የራሳቸው ጥቅም አላቸው። ዘጠነኛ ቡፈተ ጥቃ እንላለን። ድርብ ሰረዝ ይሄም ተመሳሳይ ሀሳቦችን ለማገናኘት የምንጠቀምበት ነው። በአማርኛ እና በኦሮምኛ መሃል ግን ልዩነት አለው። ይሄ መስመር ይሄ ነጥብ ወይም ይሄ ምልክት አስረኛ ሀመቱ ወይም ቅንፍ እንለዋለን። ይሄ ደግሞ ሀሳቦችን ውስጥ አስገብተን ለማስቀመጥ የምንጠቀምበት ሲሆን በአማርኛም በኦሮምኛም ተመሳሳይ ናቸው። ጥቅማቸው ሌላ ጊዜ በሰፊው የምንመለስበት ሲሆን አሁን ምልክቶቹን ብቻ ለማሳየት የተዘጋጀ ቪዲዮ ስለሆነ ስላዳመጣችሁኝ አመሰግናለሁ። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ።